የቡጠማ ነገር ከቁጥጥር ውጭ እየሆነ ነው። በቀላሉ አሸንፈናል ብዬ እርግጠኛ ነበርኩ። አሁንም እርግጠኛ ነኝ እናሸንፋለን። እኛ ነው ድሉ። ውድድር ወዳለው የተሻለ ሀሳብ እንድናመጣ ይረዳናል። ግን ቀላል እንዳልሆነ ግልጽ ሆኗል። አንዱም ያሉን ሰምታችሁታል። እኔም ፕሬዚዳንት አድርጋችሁ ከመረጣችሁኝ አይታችሁት የማታውቁት ቱታ ለብሳችኋለሁ። ይሄ ስኩዊድ ጌም ነው እንዴ? ጨዋታ ነው እንዴ? ያዝነው። ዋናው የቡና ፍቅሩ ነው። ፍቅሩ ካለም በቦክሰር ሳይጠጣም እቺ ማታሪያ ማደናገሪያ ነች። ደርሰንበታል። እኔ ካሸነፍኩ ይሄን ያደርጋለሁ ማለትበት ምክንያት አለኝ። ምክንያቱም እንዳይሰረቅ ነው። ሀሳብ እየተሰራረቀ ስለሆነ ማለት ነው እንጂ ከባለድርሻ አካሎች ጋር ምን ማድረግ እንዳለብን እየተነጋገረ ነው። እኔ እኮ እያስጨነቀኝ ያለው ኩንታል ቡና በራችሁ ጋር ቁጭ ብሎ ማን ያስገባልኝ እያላችሁ እንድትጨነቁ ነው እንጂ ቱታ ታይቶ ማይታወቅ ቱታ እኛም በልብስ አንዳንድ ማጣራቶች እያደረግን ነው። ልብስ ፋብሪካ አለው የሚባል ነገር እየሰማው ነው። እርግጠኛ መረጃ ሳገኝ እናንተ ምነግራችሁ ይሆናል። እስከዛው ግን ምርጫውን አጧጥፉት። እያንዳንዱ ቦታ እየሄዳችሁ ሜንሽን ማድረጋችሁን ቀጥሉልኝ። ድሎኛ ነው፣ እናሸንፋለን። ቡጠማ ወደፊት። እንዲህ እኔ ወረድ ስላልኩ በፍቅር በክብር እናርጎ ስላልኩ ህዝቡ እንዳለ ሜንሽን እያደረገ የቡጠማ ፕሬዚደንት ኬቢ ይሁን ኬቢ ይምራን ሲል በዛኛው ቪዲዮ ምንድን ነው ያልኩት? አይ አመሰግናለሁ፣ ግን ቆይ እንረጋጋ። ሌሎች ተወዳዳሪዎች ስላሉ ህዝብ ይምረጥ፣ ምርጫ እናርግና ከዛ ህዝብ ከመረጠ በኋላ እናወራለን አይደል ያልኩት። እኔ ቢጤ ተወዳዳሪዎች ሌላ ታሪክ ውስጥ ናቸው። አንዱ ምን ይላል? ቡና በራፕ ስታይል ነው አይደል የጀመርኩት። ሌላኛው ደግሞ 3 ተወዳዳሪ ብቻ ነው ያለው። እኔ እንደዚህ እንደሆነ አትናገሩም እንዴ? እንደዚህ ነው የቡጠማ ፕሬዚደንት ከሆንኩ አልልም። ስሆን የማደርጋቸው ድርጊቶች ቡና የት ነው ያለው? እኔ የህዝብ ልጅ ነኝ። ህዝብን ነው ማስተዳድረው። ይሄ ደግሞ ምን ማለት ነው? ሁሌ የህዝብ ፍላጎት ነው የሚቀድመው። አንድ መሪ ጥሩ መሪ የሚያስብለው ደግሞ የራሱን ፍላጎት ወደኋላ አድርጎ የህዝብን ፍላጎት ሲያስቀድም ነው። ህዝብ ምን እያለ ነው? ቡና ይወዳል፣ ቡና እንወዳለን እያለ ነው። ግን የቡና ዋጋ አልተቻለም። የቡና ዋጋ ኮርኒስ ነው የደረሰው። ለዛ ነው የመጀመሪያ ስራዬ ፕሬዚደንት ስሆን ከመንግስት ጋር በመስራት የሀገሪቷን ኢኮኖሚ ማይጎዳ ኪሳችንን ማይጎዳ ጥሩ የቡና ዋጋ ምንነጋገረው። የመጀመሪያ ስሬ ይሄ ነው። ሀብዬ ስጀምር እኔ ቡና ወዳለሁ፣ ቡና ጠጣለሁ። ግን የኔ ነገር በዛ አያበቃም። ብዙ ነገሮች ውስጥ አለሁበት። 10 ሰው በአንድ ነኝ። ምን ውስጥ አለሁበት? ዝነጣ። ይሄ ለቡጠማ ምን ይሰራል? ጥሩ ጥያቄ። ወደ ሁለተኛው ሲሄድ ፕሬዚደንት ስሆን ለእያንዳንዱ ለቡጠማ አባል ብራንድ ታይቶ የማይታወቅ ከላይ እስከታች ቱታ አሰፋለሁ። ለእያንዳንዱ አንድ ሰው ሳይቀር ስብስብ ግንኙነት ሲኖረን ሁሉም ለብሶት አንድ መስል የምንመጣበት ቱታ ለእያንዳንዱ አባል ቃል ገባለሁ፣ አሰፋለሁ። አንዱ ምን ይላል? ኬቢ ሊመራን አይችልም፣ ውጭ ሀገር ስላለ አገር ውስጥ ያሉትን እናስቀድም። ሶስተኛውም እንደሆነ ብታግኖሩ እንደሱ ባላልከኝ ኖሮ እንደኔ ለቡጠማ ብር የሚያመጣ ሬቨኑ የሚያስገባ ማንም የለም። ብዙ ዓመት ውጭ ሀገር በመኖሬ አንድ ነገር ተረድቻለሁ። ትልቁ ቡና ቤት ትልቁ ብራንድ እዚህ ዓለም ላይ ምንድን ነው? ስታርባክስ ናቸው። ስታርባክስ ደግሞ ወንጀለኞች ናቸው። ፍርድ ቤት መሄድ አለብን ከነሱ ጋር። የሀገራችንን ቡና እያስመጡ የአሜሪካ ነው እያሉ ይሸጣሉ። ይሄን ፍርድ ደግሞ ይሄን ክስ ስናሸንፍ አስቡ ስንት ሚሊዮን ዶላር ብር ለቡጠማ እንደሚገባ። አራተኛ እኔ ፕሬዚደንት ሲሆን እንደኔ ስራ የሚከፍት ማንም የለም። ገና ከአሁኑ ሳልጀምር 4 አካውንታንት፣ 2 ረዳት እና 1 ምክትል እፈልጋለሁ። ገና ከአሁኑ ሳልጀምር ማለት ነው። አስቡት። በኋላ ገና ብዙ አሁን ያልጠቀስኳቸው ገና ብዙ አላማ አለኝ እኔ ፕሬዚደንት ስሆን ማለት ነው። እና የኔዎቹ ይሄ ነገር በፍቅር በሰላም ልናደርገው ነበር። እንደሱ አይመስልም፣ ነገርየው እንደሱ አይመስልም። ስለዚህ ማለት ነው ምን ታደርጉልኛላችሁ? ኤኒቲንግ የቡጠማ ፖስት ያያችሁ ቲክቶክ ላይ እኔም ሜንሽን ያደረጋችሁ የኔም ፎቶ ኤኒቲንግ ጭንቅንቅ እናደርጋቸው። በቃ ጭንቅንቅ ነው የሚያስፈልገው። የቡና ፕሬዚዳንት ይመረስ ስትሉ ሰማው። ሲጀምር ቡናን በራፕ መልክ ያስጀመረው ማን ነው? እኔ ነኝ። ይህ ቪዲዮ የቡና ጠጪዎችን ስለሚመለከት ቡና ማጠጡ ብልሽልሽና የጥልቁ ዓለም ሰዎች ይህን ቪዲዮ አሳልፉት። ስክሮለር ቡና በባዶ የምጠጡ ወንድ ሰዎች ደግሞ ተከታተሉ። እኛ ቡና ህይወታችን እንጂ እንደ አንዳንድ ሰዎች ለኮንቴንት ብለን የምንጠቀመው ነገር አይደለም። በየቀኑ ህይወታችን ውስጥ ያለ ነገር። ቡና ኮንተንት ሳይሆን ለህይወት አንድ አስፈላጊና በጣም ጠቃሚ ነገር ስለሆነ ኮንተንት ባታረጉት። ቡጠማን ለመምራት ብላችሁ
ቡና ጭራሽ ነው ጠጥታችሁ የማታውቁ ሰዎች በጣም እያዩዋችሁ ቡና በስኳር የምትጠጡ ሰዎች እንዴት ነው ለእናንተ ስልጣን ይሰጠን የምትሉት? ይሄ እኮ ትግል ነው ያዝነው። ቡናን እኮ በዓለም ደረጃ ለማስተዋወቅ እኮ ነው የተሰራው። ስኳር በቡና እየጠጣችሁ እንዴት ቡናን ጣዕሙን ሳታውቁት እንዴት እንምራ ትላላችሁ? እና በቅርብ ጊዜ ደግሞ የሆነ አሁን ምሳሌ ቡና ጠጥቶ ማያውቅ ሲጠጣ ማያምርበት ሰዎች አሉ። ገባ? አንዳንድ ሰዎች እከሌ ከሌ አንልም፣ ገብቷል? እከሌ ከሌ አንልም። ግን እነዛ ሰዎች አንዴ በባዶ ነው፣ አንዴ ደግሞ ድጋሚ ቡና ህይወቴ ነው ብለው እየመጡ ነው። ቡጠማ ምናምን ሌላ ነገር ውስጥ ያከተቱት ነው። እኛ ይኸውልህ ለሰው ለመተዋወቅ ወይም ለመወደድ ብለን ሰው የህይወት አካላችን ስለሆነ ቡና ደማችን ነው። ቡና እንወደዋለን። ቡና እናት አባት ሆኖ አሳድጎናል። ስለ ቡና የምጠጡ ወደኋላ ብታዩ የኛ ቤተሰቦች አሉበት። የዘር ግንዳችን ከቡና ጠጪዎች የሚመዘዝ ነውና ስነ ስርዓት ቢኖራችሁና ይሄንን የቡጠማ ኃላፊነት ለሚገባው ሰው በማስተዋል እንድትሰጡ ስትል አሳስባለሁ። አመሰግናለሁ። የቡጠማ ፕሬዝዳንት ለመሆን ምርጫ ቀስቀሳ ተጀምሯል። ቡና ጠጪዎች ማህበር እኔ አላስጠጣዋችሁ ማን እንደኔ ያስጠጣዋችኋል። በእኔ ቪዲዮ እየተነሳሳ ብዙ ሰው ቡና መጠጣት የጀመረ ሰው አለ አውቃለሁ። እና ምረጡ ይልን ነው እንዴ እንደኔ ስለ ቡና ያወራል እንዴ? ሳውንድ ራሱ ስንት ነው የታየው? ከ20 ምናምን ሺህ ሰው በላይ በኔ ሳውንድ እኮ ቪዲዮ ሰርቷል። ስለዚህ የቡጠማ ፕሬዝዳንት ለመሆን ምርጫ ቀስቀሳ ነው። ምረጡ እንዴ! እኔን ካልመረጣችሁ ማን ልመርጡ? ቡጠማ ምረጡ እንዴ! ሌሎችም ጀምሯል፣ ግን እኔን መምረጥ አለባችሁ። እኔን ካልመረጣችሁ ማለት ነው እንዴ